በፈረንሳይ ብሔራዊ ቡድን ታሪክ እንደዚህ አይነት አጥቂ መስመር አይቻላውቅም። ከልጅነት እስከ እውቀት ድረስ ተከታትያለሁ ይሄን ብሔራዊ ቡድን በደጋፊነትም ጭምር። ከልጅነቴ ፓሽኔ ነበር እና ብዙ ደጋፊዎች አሉት ፈረንሳይ ብሔራዊ ቡድን እዚህ ሀገር ረጅም ጊዜ በተለይ ይሄን ቡድን የተከታተለ እንደዚህ አይነት የፊት መስመር ኖሮት አያውቅም። በ1998 የዓለም ዋንጫ እነዚህ ዳን ትውልድ ላይ እንኳን እንደዚህ አይነት አጥቂ መስመር ኖሮት አያውቅም። አንዱ የተካነ ጎል ፈጣሪ ነው፣ ሌላው አስፈሪ ጎል ጨራሽ ነው። ይህ የማይክል ኦሊሴና የኪሊያን ኤምባፔ መገለጫ ነው። ኦሊሴ ይፈጥራል፣ ኤምባፔ ይጨርሳል። ኦሊሴ በፈጠራው ከሴኔጋል ጋር በነበረው የመጀመሪያው ጨዋታ ፊፋ የጨዋታው ኮከብ ብሎ መረጠው። ኤምባፔ ደግሞ ሁለቱ ጎሎች የሌሊቱን ጨዋታ ኮከብ ተጫዋች ብለው ፊፋዎች መረጡት። ኦሊሴ አሲስቱን በ4 ጨዋታ 6 አደረሰ። ኤምባፔ ጎሉን በ4 ጨዋታ 6 አደረሰ። አሁን በዚህ ዓለም ዋንጫ በ2026 ትላንትና ስዊድን 3-0 ያሸነፈው የፈረንሳይ ብሔራዊ ቡድን የፊት መስመር ዋናው መቺ ኃይል ኪሊያን ኤምባፔ ከሜሲ ጋር በ6 ጎል እኩል ሆኗል። ኦሊሴ በአእምሮ የሚጫወት ተጫዋች ነው። ቴክኒክን፣ እይታን፣ ፕሪሲሽንን ደባልቆ የታደለ ነው። ኤምባፔ ደግሞ የአውሎ ንፋስ ፍጥነት ባለቤት ነው ብልስ እንደ እግር ኳስ ተጫዋች ጥሩ መገለጫ ይመስለኛል። ምክንያቱም አንድ ጥናታዊ ዳታ ስመለከት በ90 ደቂቃ በአማካይ 25 ስፕሪንቶች፣ ይሄ ማፈትለክ ሩጫ አለ አይደል፣ ሃይ ኢንቴንሲቲ ራን የምንለው በ90 ደቂቃ 25 ይሮጣል። እያንዳንዳቸው ሩጫዎች 35.89 ኪሎ ሜትር በሰዓት 25 ስፕሪንት። ይሄ በጣም ብዙ ነው፣ በጣም ብዙ ነው። በተለይ ደግሞ የበለጠ ጎል ኳስን ወደ ፊት መስመር በሚጥል ቡድን ውስጥ እንደዚህ ያለ ጎል አስቆጣሪ ከዚህ ፍጥነት ጋር ሲቀናጅ አጨራረሱ ድንቅ ነው። ፍጥነቱ ያስፈራል። ገና አሁን በፊዚካል ፒኩ ላይ ነው የሚገኘው። ሮጦ አልደከመም። ብዙ ሰርቶ የደከመ ማሽን አይደለም ኤምባፔ። በጥሩ እድሜ ላይ ነው የሚገኘው እና እንደዚህ አይነት ስፕሪንተር አጥቂ እያንዳንዱን የፈረንሳይ ብሔራዊ ቡድንን ትራንዚሽን ማጥቃት ሁሉ ወደ ጎልነት የመቀየር ፖቴንሻል አለው።